ሰላም እንዴት ናችሁ? አዲስ ነገር በጊዮን ነገር በጉጉት ሲጠበቅ የነበረው የአርቲስት ፍናን ሰርግ። ተወዳጇ አርቲስት ፍናን የትዳር ህይወቷን ለመጀመር ዝግጅቷን ያጠናቀቀች ሲሆን ሰርጓን በመጪዎቹ ቀናት በድምቀት እንደሚከናወን ተሰምተዋል። ሙሽራውም የልቡን ንግስት ወደ ቤቱ ለመውሰድ እና የህይወት አጋሩ ለማድረግ እጅግ መጓጓቱንና ፍናን በቲክቶክ ገጿ ላይ ሙሽራውን ማንነት በጨረፍታ እያሳየች በሰጠችው ፍንጭ አረጋግጣለች። ይህ የፍናን የሰርግ ዜና አድናቂዎቿን ያስደስታል ሲሆን ሁሉም እንኳን ደስ አለሽ በማለት መልካም ምኞታቸውን እየገለጡላት ይገኛሉ። እኛም ለፍናንና ለሙሽራው ፍቅርና ሰላም የሞላበት ጣፋጭ የትዳር ዘመን እንዲሆንላቸው ከልብ እንመኛለን። እንዲሁ የ10 ሺህ ወገኖችን ባታፈሰ ቲክቶከሩ ጆን ዳንኤል ታላቅ የውሃ ፕሮጀክት አስጀመረ። ታዋቂው የቲክቶክ ይዘት ፈጣሪ ጆን ዳንኤል ሰብአዊነትን ድንበር እንደሌለው በድጋሜ በተግባር እያሳየ ይገኛል። በኦሮሚያ ክልል ንጹህ የመጠጥ ውሃ እጥረት ክፉኛ ለሚያሰቃያቸው ለ10 ሺህ የገጠር ነዋሪዎች የሚሆን ግዙፍ የቦኖ ውሃ ግንባታ በይፋ አስጀምሯል። ሰው ለመርዳት ሰው መሆን በቂ ነው የሚለውን መርህ የሙጥኝ ያለው ይህ ወጣት የቲክቶክ ተከታዮችን በማስተባበርና የራሱን አቅም በመጠቀም የሰራው ይህ ስራ ለሌሎች ተጽዕኖ ፈጣሪዎችም ትልቅ ትምህርት ሆኗል። ነዋሪዎቹም በዚህ በጎ ተግባር ታላቅ ተስፋና ደስታ እንደተሰማቸውም ገልጿል። እንዲህ ያሉ ለውጥ አምጪ ተግባራት ተጠናክረው ሊቀጥሉም ይገባል። ሌላው የቲክቶክ ፕላትፎርም በመጠቀም ከባህልና ወግ ያፈነገጡ ተግባራትን ሲፈጽም የነበረ ተጠርጣሪን በቁጥጥር ስር ማዋሉ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ጥር 14 ቀን 2018 ዓ.ም የአዲስ አበባ ፖሊስ ጠቅላይ መምሪያ ልዩ የማህበራዊ ሚዲያ ፕላትፎርሞችን በመጠቀም ከህብረተሰቡ ባህል ወግና እሴት ተጻራሪ የሆኑ ጉዳዮችን ሲያሰራጩ የነበሩ ግለሰቦች ላይ እየወሰደ ያለው እርምጃ ተጠናክሮ ቀጥሏል። በዚህ ንጉስ ዳዊት ወይም በቲክታክ ስሙ ግብደው የተባለን ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራም ይገኛል። ፖሊስ ከዚህ ቀደም በተመሳሳይ ድርጊት ውስጥ ገብተው የተገኙ ግለሰቦች ላይ ህጋዊ እርምጃ በወሰደበት ወቅት ይኸው ተጠርጣሪ ለረጅም ጊዜያት ከአዲስ አበባ በመውጣቱ ቢሾፍቱ አካባቢ ከሚገኙ ቤተሰቦቹ ቤት ተሸሽጎ የቆየ ቢሆንም በተደረገው ክትትል ጥር 14 ቀን 2018 ዓ.ም ከቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው ወርቅ ማዕድን ተብሎ ከሚጠራው አካባቢ በቁጥጥር ስር ሊውልም ችሏል። ተጠርጣሪው የሀገሪቱን ወግና ባህል እሴት በሚጻረር መልኩ ሴት እህቶችን ወደ መዝናኛ ቦታዎች በመውሰድ በሚጠጡት መጠጥ ውስጥም አደንዛዥ እጽ በመጨመር ያልተገባ ድርጊትን እንዲፈጽሙ በማድረግና በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ እንደሚያሰራጭም ፖሊስ አረጋግጧልም ተብሏል። በተጠርጣሪው ላይ ተገቢውን የምርመራ ስራ እንደሚሰራም የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ በመሰል ድርጊት ውስጥ በሚሰማሩ ግለሰቦችና ቡድኖች ላይ ጠንካራ ያለ አስተማሪ እርምጃ እንደሚወስድም አሳስበዋል። እንዲሁ የኢራን እና እስራኤል አዲስ ውጥረት ቀጥሏል። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መራዊ አየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉ ከሰዓታት በፊት ተናግረዋል። ባለፈው ከተካሄደው ጦርነት ራይዚንግ ላይን ትምህርት ወስደናል፣ አሁን ላይ አየር ኃይላችን በተጠንቀቅ ቆሟለን ብለዋል። እንደ እስራኤል ቻናል 13 ዘገባ በአሜሪካ በኢራን ላይ ለምትፈጽመው ጥቃት እስራኤል ዝግጅቱን አጠናቃለች ሲል ዘግቧል። በተያያዘም ዜና አሜሪካ ኢራንን ባካለለ መልኩ ባለፉት 36 ሰዓት ውስጥ ከአሁን በፊት ታይቶ በማይታወቅ መልኩ በርካታ መሳሪያዎችንና ቦምብ ጣይ ጀቶችን ወደ መካከለኛው ምስራቅ የጦር ቤዞቿ አጓጉዛለች። በ36 ሰዓት ውስጥም ብቻ መዳረሻቸውን ኳታር፣ ኩዌት እና ጆርዳን ያደረጉ 15 የካርጎ መሳሪያ የጫኑ በረራዎችን አድርጋለችም ተብሏል።